ይቺ ከተማ ለ1 ሚሊዮን ህዝብ መኖሪያ እንድትሆን ተደርጋ ነው የተገነባችው። ነገር ግን መንገዶቿ ላይ ስትራመዱ የሰው እግር አይታይም። በፎቆቹ መስኮት በኩል ብቅ የሚል ሰውም የለም። ማታ ማታ ጥቂት መብራቶች ብቻ ሲበሩ አብዛኛው የከተማዋ ክፍል በጨለማና በዝምታ የተዋጠ ነው። ይህ በሆሊውድ የሳይንስ ልቦለድ ፊልሞች ላይ የምናየው ምናባዊ ምስል አይደለም። በእውነተኛው ዓለም በደቡብ ምስራቅ እስያ በብሩህ ተስፋ ተጀምሮ አሁን ግን የዓለማችን ትልቁ የሙት ከተማ በሚባል የሚታወቀው ፎረስት ሲቲ ነው። በዛሬው ፕሮግራማችን $100 ቢሊዮን የፈሰሰበት ይህ ግዙፍ የሪል ስቴት ፕሮጀክት እንዴት ሊከሽፍ ቻለ? 1 ሚሊዮን ህዝብ እንዲኖርበት ታስቦ የተሰራ ከተማ እንዴት ባዶውን ቀረ? የሚለውን አሳዛኝና አስደናቂ ታሪክ አብረን እንመረምራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። መልካም ቆይታ። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ2016 ነው። በዓለማችን በግዙፍ የህንፃ ግንባታዎቿ የምትታወቀው ቻይና በርካታ ግዙፍ ኩባንያዎች አሏት። ከነዚህ መካከል ደግሞ ካንትሪ ጋርደን የተባለው የሪል ስቴት ኩባንያ አንዱና ዋነኛው ነበር። የዚህ ኩባንያ ባለቤቶች አንድ ታላቅና ዓለምን የሚያስደምም ህልም አሰቡ። ህልማቸው ምን ነበር መሰላችሁ? በማሌዥያና በሲንጋፖር ወሰን አቅራቢያ የሚገኘውን ጥልቅ ባህር በመድፈን 4 አርቲፊሻል ወይም ሰው ሰራሽ ደሴቶችን መፍጠር ነበር። በእነዚህ ደሴቶች ላይ ደግሞ የወደፊቷን ዓለም የምታሳይ በቴክኖሎጂ የበለጸገች ለአካባቢ ጥበቃ ተስማሚ የሆነች ጥንቅቅ ያለች ከተማ መገንባት ነበር። የከተማዋ ስም ፎረስት ሲቲ ወይም የጫካዋ ከተማ ተባለ። ስሙ እንደሚያመለክተው ህንፃዎቹ በሙሉ በዛፎችና በቴክኖሎጂ የተሸፈኑ፣ መኪኖች ከመሬት በታች ብቻ የሚንቀሳቀሱበት፣ የመሬት ላይ ክፍሉ ደግሞ ለህዝብ እግር መንገድና ለአረንጓዴ ስፍራዎች ብቻ የተከለለ አስደናቂ ፓርክ እንዲሆን ታቀደ። በጀቱ ምን ያህል እንደነበረም እንንገራቸው። ሙሉ ፕሮጀክቱ ሲጠናቀቅ $100 ቢሊዮን የአሜሪካን ዶላር ያወጣል ተብሎ ተገመተ። ይህ ገንዘብ የበርካታ ሀገራትን ዓመታዊ ጠቅላላ የሀገር ውስጥ ምርት ወይም GDP የሚበልጥ ግዙፍ ሀብት ነው። ኩባንያው ማስታወቂያዎቹን በዓለም ዙሪያ በተለይም በቻይና ዋና ዋና ከተሞች ማሰራጨትን ጀመረ። ለወደፊት ትውልድ የሚሆን ገነት፣ ከሲንጋፖር ጥቂት ደቂቃዎች ብቻ የሚርቅ የቅንጦት መኖሪያ በሚሉ ድንቅ መፈክሮች የበርካቶችን ቀልብ ሳበ። በቻይና የሚገኙ ሀብታሞችና መካከለኛ ገቢ ያላቸው ዜጎች በነቂስ ወጥተው ገና ሳይገነቡ በካርታ ላይ ያሉ ቤቶችን መግዛት ጀመሩ። የመጀመሪያዎቹ ሰማይ ጠቀስ ህንፃዎች፣ የቅንጦት ሆቴሎች፣ የጎልፍ ሜዳዎችና ዓለም አቀፍ ትምህርት ቤቶች በአጭር ጊዜ ውስጥ በደሴቶቹ ላይ በቀሉ። ነገር ግን ይህ ብሩህ ህልም ብዙ ሳይቆይ ጥቁር ጥላ አጠላበት። ለመሆኑ ያ ሁሉ ገንዘብ የፈሰሰበት ያ ሁሉ ማስታወቂያ የተሰራለት ፕሮጀክት እንዴት በአንድ ጀንበር አቅጣጫውን ሳተም? 1 ሚሊዮን ህዝብ ይኖርበታል ተብሎ የታሰበው ቦታስ
ለምን ከ15000 ያነሱ ሰዎች ብቻ መያዝ ቻለ? ለዚህ ውድቀት ባለሙያዎች 4 ዋና ዋና ምክንያቶችን ያስቀምጣሉ። አንደኛው ምክንያት የኢኮኖሚው የዋጋ መራራቅ ነው። በፎረስት ሲቲ የተገነቡት አፓርታማዎች ዋጋ ለማሌዥያ ሀገር ውስጥ ነዋሪዎች በፍጹም የሚቀመስ አልነበረም። አንድ አፓርታማ ከ1.1 ሚሊዮን ዶላር በላይ ይሸጥ ነበር። ይህ ደግሞ ለአካባቢው ሕዝብ እጅግ ውድ ነበር። በመሆኑም ቤቶቹ የተሰሩት ለማሌዥያውያን ሳይሆን ለሀብታም ቻይናውያን ብቻ እንደሆነ ግልጽ ሆነ። ሁለተኛውና ዋናው ምክንያት ደግሞ የቻይና መንግስት የገንዘብ ህግ ነው። በቻይና የሚገኙ ዜጎች በቢሊዮን የሚቆጠር ዶላር እየዘሩ ቤቶችን መግዛት ሲጀምሩ የቻይና መንግስት ደነገጠ። ገንዘብ ወደ ውጭ ሀገር እየሸሸ ነው በሚል ስጋት አንድ የቻይና ዜጋ በአመት ከ50,000 ዶላር በላይ ወደ ውጭ ሀገር እንዳያወጣ ጥብቅ ገደብ ጣለ። ይህም ማለት ቤቶቹን የገዙትና ሊገዙ ያሰቡት ቻይናውያን ቀሪውን ክፍያ መክፈል አልቻሉም። ሶስተኛው ምክንያት ደግሞ የፖለቲካና የቪዛ ለውጥ ነበር። በማሌዥያ በኩል የነበረው የፖለቲካ አየር ተቀየረ። የማሌዥያ መንግስት ለውጭ ሀገር ዜጎች የሚሰጠውን የመኖሪያ ፍቃድ ወይም ቪዛ ህግ አጠናከረው። የሀገሪቱ ባለስልጣናት ይህ ፕሮጀክት ለማሌዥያውያን ሳይሆን ለውጭ ዜጎች የተሰራ ሰፈራ ነው በማለት ስጋታቸውን ገለጹ። አራተኛውና የመጨረሻው ምክንያት ደግሞ የኮቪድ-19 ወረርሽኝና የገንዘብ ክስረት ነው። በ2020 የተከሰተው ወረርሽኝ ዓለምን ሲዘጋ የፎረስት ሲቲ ግንባታ ሙሉ በሙሉ ቆመ። በላቀ ደረጃ የገንዘብ እጥረት የገጠመው ካርተር ጋርደን ኩባንያ በቢሊዮን የሚቆጠር ዶላር ዕዳ ውስጥ ወደቀ። የባንክ ዕዳዎቹን መክፈል ማቃተው። በዚህ ምክንያት የደሴቶቹ ግንባታ በ15 በመቶ ብቻ ተገትሮ ቀረ። ዛሬ ወደ ፎረስት ሲቲ የሚያመራ ሰው የሚያየው ነገር ልብ ይነካል። በእብነበረድ የተሰሩ የቅንጦት ህንፃዎች አሉ። ነገር ግን በፎቆቹ ላይ የልብስ ማድረቂያ ገመዶች ወይም የበራ መብራት አይታይም። የመዋኛ ገንዳዎቹ ውሃቸው መራር ሆኗል ወይም ደርቋል። በመንገዶቹ ላይ የተተከሉ ዛፎችም አረም ወሯቸዋል። የንግዱ ማዕከላት በሮችም ተቆልፈዋል። በሺዎች የሚቆጠሩ ቤቶችም ባዶ ናቸው። አንድ እዚያ የሚኖር የውጭ ሀገር ዜጋ ለጋዜጠኞች ሲናገር እንዲህ ብሎ ነበር። በዚህ ግዙፍ ህንፃ ውስጥ እኔና ባለቤቴ ብቻ ነን የምንኖረው። ማታ ማታ ሙሉ ህንፃው ጨለማ ነው። አስፈሪና ጭር ያለ ቦታ ነው። የራሳችን ከተማ ያለችን ይመስላል፣ ነገር ግን የሞተች ከተማ ናት ሲል ተደምጧል። ፎረስት ሲቲ አሁን ላይ የካፒታሊዝምና የሪል ስቴት እብደት መታሰቢያ በመባል ትጠራለች። 100 ቢሊዮን ዶላር የወጣባት ምናባዊ ህልም ዛሬ የዱር አራዊትና የጎብኚዎች የማወቅ ጉጉት ማረፊያም ሆኗል። ውድ ተመልካቾቻችን የፎረስት ሲቲ ታሪክ ተራ የህንፃዎች ውድቀት ብቻ አይደለም። የሰው ልጅ ፍላጎት፣ የገንዘብ ኃይልና የተፈጥሮ ወይም የፖለቲካ እውነታ እንዴት እንደሚጋጩ የሚያሳይ ትልቅ ማሳያ እንጂ። ከተማ ማለት ኮንክሪት፣ ብረትና መስኮት ብቻ አይደለም። ከተማ ማለት ህዝብ ነው። የሰዎች እንቅስቃሴ፣ የልጆች ጨዋታ፣ የንግድ ወከባና የህይወት ጠረን ነው ከተማን ከተማ የሚያደርገው። ያለ ሰው ህይወት አየር ላይ የተገነባ የ100 ቢሊዮን ዶላር ቤተ መንግስት ቢሆን እንኳን ከባዶ ዋሻ አይተናነስም። የዛሬው ፕሮግራማችን ይህን ይመስላል። ስክሪፕቱን አዘጋጅቼ ያቀረብኩላችሁ እኔ ኤፍሬም ታጠቅ ሲሆን ቴክኒኩን የተቆጣጠረው ደግሞ ያብስራ ታየ ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆይታ። Thank you.